አባሽ ነው እንደዚህ ተወጥረሽ የምትሄጂው? እንዴት ነው አልክ? ደህና ዋልክ? አለን። ምን አለ ቤት? ምሳ ሰርቼ አስቀምጫለሁ። አለ ምሳ? የት እየሄድሽ ነው? እንጨለቀማ ቤት ማብራት የለም? ኧረ አንተ ደግሞ ማብራት ይለኛል። እንደ ገጠር እኮ ነው ያለከው አንተ። ዘመኔ ያጫውት ካላ ስቶቭና ማብራት እናስገባለን፣ ችግር የለውም። እንደዚህ መጨስማ አቀጥይም። አይ እስኪ ተወኝ ወንድሜ፣ ብዙ ቢያወሩት ወድ ባዶ ይቀራል አሉ። እና ላግዝሽ መጥቼ እንግዲህ ኧረ ግባና ምሳም ብላ። እኔ ችግር የለውም ለቅም ይመጣለሁ። አልቆይ እንደዚህ ብቻችን ጫካ ስለሆነ ምናምን። አይ ችግር የለውም። ምን የለመርኩት አይደል እንዴ? አይ በቃ ራስሽን እየጠበቅሽ ለማንኛውም እንዴ ለምን እዚህ አካባቢ ጫካን ስራው ትንሽ ያስፈራል። ወይ ካለ አብሬሽ ልምጣ እንዴ? ችግር የለውም እባክህ፣ ልጆች ይኖራሉ። አይ ብቻ ራስሽን ጠብቂ በቃ። እሺ ቁልፍም እዛው በሩ ስራ አድርጌላለሁ። እሺ ቻው። ሰላም ሰላም ያልኩት እኮ ነው። በንቀት በተሞላ ሰላም እትይ መናቂ አይደለም። ለሰጠኝ ሰላምታ እኮ ነው ሰላም ያልኩት። የትኛውም ሴት እንደዚህ በንቀት በተሞላ ሰላም ብላኝ አታውቅም። አይ እንግዲህ የፎከረው ልጅ ግን አይደለም አባቴ። እሱን አንቺ አትነግሪኝም። የማን ሰፈር ወጣጤ ነሽ አንቺ? እንደዚህ ተወጥረሽበት በማን ጫካ ነው ወጣት የምትለቅሚ? ያ እናት አባቴ ሀገር ያሳደገኝ ያደኩበት ሀገር ጫካ ነው። ቢሆንም እሱም ለኛም ለናንተም ነው። ቢሆንም እኛ አውቀን ነው ዝም ያልነው። ማንንም ሰው ካለኛ ፍቃድ እዚህ ጫካው ሲንጨት አይለቅም። አይ የጨው ለውሻ አይናከስም። በል ወደ መጣህበት ትሄድ። እንገናኛለን፣ አሳይሻለሁ። አይ የፎከረው ልጅ ግን አይደለም። ሞት ያማራት አይጥ የመቶ ድመት አፍንጫ ታቻቻለች። አሳይሻለሁ። አባሽ ነው እንደዚህ ተወጥረሽ የምትሄጂው? ምን አስጠየቀ? የዛች ጥጋበኛ ጓደኛ ነሽ አይደል አንቺ? የትኛው ጓደኛ? እኔን ታውቂኛለሽ ወይ አንቺ? አላውቅም። እኔ እንግዳውስ እንድታውቂኝም አልፈልግም። መልእክት እንድታደርሽልኝ ፈልጋለሁ። ለማን ነው ማደርስልኝ? ይሄንን መልእክት ማታደርሽልኝ ከሆነ አንገትሽን ነው በጥቼ የምጥለው። ገባሽ አይደለም? ገባሽ አይደል ወይ? እኮ ለማን ነው ማደርስልኝ? ላቺ ጥጋበኛዋ ማን አስሟ? እኔ እንጃ ማናት ንገረኝ አንተ። እኔ የታቀላታለሁ እሷ ስሟን አላውቅም። ወይኔ ነች ምናምን ተብየዋ። እሺ ለሷ እንደምትያት እኔ የምፈልገው ቦታ ላይ ማትመጪ ከሆነ በያት ውርድ ከራሴ
ይሄን መልእክት ማታደርሽልኝ ከሆነ እበላሻለሁ፣ እቆራርጣሻለሁ፣ አለቅሽም ማለት ነው። ተግባባን? አዎ። ግን እሷ ምንም አታረጋት። ምን እሷ አይመለከትሽም። ተግባባን? በቃ ንገረት። ጨርሻለሁ። ወይኔ 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 ልጁ አስፈራራኝ። ማን ነው ያ ዳንኤል ነው ምናምን የሚባለው? አዎ ዳኒ አስፈራራኝ። ምን ብሎሽ ነው? አንቺን እንደወስድለት። እኔንም እኮ ጫካ ውስጥ አስፈራርቶኝ ነበረ። ወይኔ በጣም ተጨነቅኩኝ። ኧረ ተይው እኔን የፎከረው ሁሉ አንተን አይልም። አንቺን እዚህ ጋር አትሁኝ፣ ያገኝሻል። ኧረ ችግር የለውም ነይ እንሂድ። አንቺ ምን ያገኝሻል? አንቺን ካገኘሽ ይዝሻል። ነይ በቃ ከሆነም ይሆናል፣ ችግር የለውም። ሰው ታሞ እንጂ ፈርቶ አይሞትም። ነይ ተራመጂ እዛ። ወይኔ ጉዴ፣ እኔ በጣም ተጨንቄያለሁ። ነይ እንግባ አልኩሽ ሮዳ። ሄሎ እንዴት ነሽ? አለሁልሽ። በቀደም እቃውን ትተነው ሄድና አሁን ይዘነው እንምጣ። በእናትሽ ነይ። ኧረ አንድ አፍታ ይዘነው ብቻ እንምጣ። እሺ ቶሎ በይ፣ እዛ እንገናኝ። መጣሽ? አይ አልቆይሽ። ተው ነው እቃውን በቀደም ረስተን። አዎ በእናትሽ ቀልባችን የለም። አደከምኩሽ የባስ። አይ ችግር የለውም። እሺ በቃ ቶሎ እንመለሳለን። እሺ ቶሎ እንበል በቃ፣ ሰውየው ሳይዘጋ በእናትሽ። እሺ